አብርሃም ሸሸ ጋይስ። ነገሩ ወዴት ነው? መሸሽ ይሻላል ብሎ እንግዲህ እግራ ውጪኝ አለ። ሹሃዳ ጋይስ አልገባኝም። እንዴት አብርሃም የልዑሌን ፍቅር እንኳን ሳያጣጥም ሁለተኛ ልጅ ዱብዳ ሆነበትና እንዴት በዚህን ሰዓት ይሆናል ሲል እንግዲህ እግር አውጪኝ መቀበል እቀበላለሁ ግን መረጋጋት አለብኝ አለ። ተው እንጂ እዛ ሄደክ ጢባ ጢቤ ስትጫወት መረጋጋት አለብኝ። ልጅ አለ ሚስቴ የመጀመሪያ የልጄ እናት ሚስቴ የሆነች አለች ንግስቲቷ ሩታ አለች እና ልረጋጋ መቻልክ እዛ ሄደክ እንግዲህ ሌላ ዓለም ውስጥ ገብተህ ልጅ ከተረገሰ በኋላ አሁን ስትሰማ ዱብዳ የሆነብክ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ አበረታቱኝ። ቪዲዮን ሲጀምሩ ደግሞ ላይክ እያደረጋችሁ ጀምሩ የኔ ውዶች ማለት ነው። እንግዲህ የዛሬው ደግሞ እውነት ለመናገር ምን ብዬ ልጀምርላችሁ ጋይስ? አብርሃም ቆይ ጥሎ መሄድ መፍትሄ ነው? መፍትሄ አይደለም። በርግጥ ለምንድነው በዚህ ልክ መሸሸ ያስፈለገ? ሄርሜላ በዚህ ልክ መደበቅ ያስፈለጋት ለምንድነው? እሷ በራሷ ራሷን አግታ እንበለው ጋይስ። አዎ ታግታለች ተብሎ ሲወራ ነበር የከረመው አይደል እንዴ? ራሷን በራሷ ደብቃ ባሌሉበት ባልዋሉበት ስማቸው እየጠፋና ተከሰው እስር ቤት ድረስ ውለው ያደሩ ሰዎች ዛሬ ላይ ምን እንዲሏችሁ ይፈልጋችሁ ነው? ደሞ ስም ስታጠፉ ለነበራችሁ እና አቤላ ማርቲን እያስፈራራት ነው ምናምን እያላችሁ ብዙ ነገር ስታወሩ ነበረ። በዚህ አጋጣሚ ሩታ ምናልባት ብትከሳችሁ ሁልሽም መቀመቅ ውስጥ ነው የምትገቢው። የምሬን ነው የምላችሁ። ምክንያቱም ልጅቷ በሌለችበት ባልዋለችበት ስሟን አጥፍታችሁታል። እንዲሁም ደግሞ ጀማአችሁ እንደዚህ ነው እያላችሁ በጣም ብዙ ነገርን አውርታችኋል ጋይስ። በእነ ኖቤል ለካ ወደው አይደለም እንደዛ የተፍጨረጨሩት። የምሬን ነው የምላችሁ። አንዳንዴ ባልዋላችሁበት ስማችሁ ሲነሳና የሆነ ነገር እናንተ ሳታስቡት ይሄ እንዲሆነ እንደዛ ሆነ ስትባሉ በጣም ነው የሚያናድደው አይደል እንዴ? ለካ ልጆቹ ወደው አይደለም። የሩታ ወንድሞች ሁለቱም አቡሻም ኖቤልም በጣም በዛ ልክ የተፍጨረጨሩት እውነታ ስላላቸው ነው። የምሬን ነው የምላችሁ። እንዴ ሄርሜላ ማርገዝ በዚህ ልክ ይሄ እኮ የእግዚአብሔር ስጦታ ነው። ገባችሁ አይደለ? ልጅ የፈጣሪ ስጦታ ነው። በቃ ተከሰተ ሆነ ቀስ ብለሽ ከጓደኞችሽ ጋር ተነጋግረሽ ከነ ማርቲ ከነ አቤል ተብየው ግለሰብ ጋር ተመካክረሽ ለአባቱ ለሆነው ለአብርሃም መቼም ከሱ ነው ያረገሽው አይደል እንዴ? ከሌላ አይደለም። ስለዚህ ለሱ ማስረዳት ነው እንጂ የምን ራስን ደብቆ ሰዎችን ባልነበሩበት ባላደረጉበት እናንተ ናችሁ እንደዚህ ያደረጋችሁት እናንተ ናችሁ እንደዚህ የሆናችሁት ብሎ ከወንጀለኞች ጋር ወንጀል ያልሰራን ሰው ወደ ህግ ያቀረባችሁት የቀረቡት ባንቺ ምክንያት ነው። አብርሃም ደግሞ እዚህ ጋር ምንም ነገር እንደማያቅ ልረጋጋ መረጋጋት እኮ አብርሽ መጀመሪያ ነበረ። እውነት ለመናገር መጀመሪያ ነበር። ምክንያቱም ቆይ እስኪ ለዚህ ለልጄ የሆነ ነገር ላይ ይድረስ ልጄ የሆነ ነገር እንዴት ነው አለ አይደለ? ለልጄ ጊዜ ልስጥ ከልጄ ጋር ላሳልፍ ከልጄ እናት ጋር ቢያንስ የሆነ ስቴፕ ሊሄድ ብለህ ያላሰብክ ሰውዬ አሁን ሁለተኛ ልጅ ሲመጣ ታዲያ ጥሎ መሄድ መፍትሄ ነው ጋይስ? አልገባኝም። የምሬን ነው የምላችሁ። ጥሎ መሄድ መፍትሄ ነው? ሄርሜላ በዛ ላይ በጣም ፈርታለች። በጣም ማለት ነው። ቤተሰቦቿን እንኳን በዚህ ልክ አልፈራችም። አብርሃም ይሄን ነገር ከነገርኩት ጥሎኝ ይሄዳል ብቻዬን ምቀር ይመስለኛል ብላ በጣም ፈርታ ነበረ። እሱም ደግሞ በደቂቃው እዛው ፊት ለፊቷ አደረገው። መኪና ውስጥ ጠብቃችኋለሁ፣ ራሴን ማረጋጋት አለብኝ፣ እኔም ማረጋጋት አለብኝ ማለት አስቡት እንግዲህ በጣም ኦቨር ነክቷል ማለት ነው። እና እንደዚህ መሆን አልነበረበትም። እውነት ለመናገር ሄርሜላ በጣም ጥፋት አጥፍታለች፣ በጣም ማለት ነው። ምክንያቱም ይሄ ነገር የእግዚአብሔር ስጦታ ነው። ልጅ የፈጣሪ ስጦታ ነው አይደል እንዴ? አንቺን መደበቅ ለምን አስፈለገ? ዛሬ ለሳምንት ደበቅሽው፣ ነገ ሆዲሽ እየገፋ ሲመጣ የት ልታደርጊው ነው? አንቺ ለአብርሃም ብለሽ ነው ይሄን ነገር ያደረግሽው አይደል? አብርሃምን እንዴት አድርጌ ላስረዳው፣ አብርሃም እንዴት ይቀበለኛል ብለሽ መፍትሄ መሆን ያለበት ቢያንስ ለሁለት ቀን ለሳምንት ራሴን ዞር ማድረግ ነው ብለሽ ነው ያሰብሽው።
ግን ህዝቡ ምን ያህል እንደተጨነቀ እና አብርሃም ሳይሆኑ ኦዲየንሱ ምን ያህል እንደተጨነቀ ምን ያህል እንደሚጨነቅም ደግሞ አልገባሽም ማለት ነው። ቢያንስ እንኳን ካየሽ በኋላ ከሁለት ቀን ከሶስት ቀን በኋላ አለው ብለሽ መምጣት ትችይ ነበረ። ይሄን ያህል 7 ቀን ነው 8 ቀን ሙሉ ቁጭ ማለት ምን ማለት ነው? የምሬን ነው የምላችሁ። በዳበሳው ለማሳለፍ ፈልጋችሁ ነበረ ትላንትና። ነገር ግን ያው ነገሩ እውነት እርግዝና ከሆነ ነገ ከተነጎዳ የሚታይ ስለሆነ ጊዜ የሚፈታው ጉዳይ ስለሆነ መደበቅ አይቻልም። ግን ደግሞ ባልዋሉበት ስማቸው ለጠፋ ባላደረጉት ድርጊት እስር ቤት ለገቡ ሰዎች በመልካም ነገር በመስራታቸው ወደ እስር ቤት ለገቡ ሰዎች ዛሬ ምላሻችሁ ምንድነው ነው እንዴ? ጋይስ በጣም እኮ ነው የሚደብረው እንደዚህ አይነት ነገር። እና አብርሃም እንግዲህ ቻለው እንግዲህ ያው ጢቤ ተጫውቶ መረጋጋት አለብኝ ማለት አያዋጣም። የምሬን ነው ጋይስ። አስቀድሞ ነው እንጂ መጠንቀቅ። አሁን ያዙኝ ልቀቁኝ ምንም አያስፈልግም። መረጋጋትም ምንም ረጋጋለሁ ብትልም መኪና ውስጥ ሄደክ ምንም ያው ይልቁንስ ልዑሌ ወንድም አግኝቷል እንግዲህ ከሁለተኛ ከእንጀራ እናቱ። እንደዛ ነው ጋይስ። ለካ ሄርሜላ እንጀራ እናት ነው የምትባለው እናንተ። ለማንኛውም አብርሃም በጣም አዝኗል እውነት ለመናገር ፊቱ በጣም ነው የተቀያየረው። ሄርሜላም ደግሞ በፍርሃት ተውጣለች። አቤል ደግሞ በደስታ ፊቱ አብርቷል። ምክንያቱም የሚፈልገው ይሄን ነበረ። ከዚህ በኋላ አብርሃምን ማንም አይነካብሽም። ኧረ እባክህ በምን እርግጠኛ ነህ? አብርሃም ከዚህ በፊት አስረግዞ እኮ በእርግዝናዋ ጊዜ በስቃይ በመከራ ጊዜ እኮ ጥሏት የሄደ የመጀመሪያ የፍቅረኛው ሚስቱ የዛሬ የልጁ እናት እኮ አለች። ምን ሩታዬ ያሳለፈችውን ስቃይና መከራ የምንረሳ ይመስላችኋል እንዴ ጋይስ? ስለዚህ ሄርሜላ እንግዲህ ፈጣሪ ይሁንሽ ይሄን ነገር ወደሽ ፈቅደሽ ወደዚህ እንዲፈጠር ያደረግሽው ለማለት ልጅ የእግዚአብሔር ስጦታ ነው። ከሆነ ሆነ ነው። ፈጣሪ እንግዲህ መጨረሻሽን ያሳምርልሽ። አብርሃም ግን ሰውን ጥሎ መሄድ አይልመድብክ። ነገሮችን ለማጋፈጥ ሞክር። ሲቀጥል ደግሞ ራሴን አረጋጋለሁ ምናምን ነገር መጀመሪያ ነበር አስቀድሞ መጠንቀቅ ጋይስ። እና አሁን ራሱን ለማረጋጋት ሄዷል። ባይ ባይ